ፈርቷል። በመፍራት ላይም ነው ያለው። ምክንያቱም በዘመቻ አንደኛ ናቸው። ዘመቻ ላይ ጎበዝ ናቸው። አሁን ትላንትና አብይ አህመድ ላይ እንደዘመቱ ነው ያሉት። አብይ አህመድ እነሱን ለማስደሰት የማያደርገው ነገር የለም። እነሱን ለማስደሰት መላ ኢትዮጵያውያንን እያስከፋ ነው ያለው። እነሱን ለማስደሰት ኢትዮጵያውያን የማይፈልጉትን ነገር እያደረገ ነው ያለው። እነሱ ግን አሁንም ዛሬም እሱ ላይ ዘመቻ ናቸው። አብይ አህመድ እኮ በአዲስ አበባ ዙሪያ ያለውን አቋም ግልጥ አድርጎ የማይናገረው የኦሮሞ ብሔርተኞች ያላቸው አይነት አቋም ስላለው ነው። ምን አይነት አቋም እንዲኖረው ነው የሚፈልጉት? አሁንም እኮ ቢሆን አብይ አህመድ ኦሮሚያን ወክሎ ነው ኢህአዴግን የተቀላቀለው። ኦዴፓን ወክሎ ነው፣ አዴፓን አልወከለም። ወይም ደግሞ ደህዴንን አልወከለም፣ ወይ ህወሓትን ወክሎ አይደለም። ኦሮሞን ወክሎ ነው ኢህአዴግን የተቀላቀለው። ኢህአዴግ ደግሞ እሱን መርጦታል። ኢህአዴግ የመረጠው ደግሞ የኢህአዴግ መሪ የተባለው የኢትዮጵያ ጠቅላይ ሚኒስትር ሆኗል። አሁንም ቢሆን አብይ አህመድ ሊቀጥልም ሊወድቅም የሚችለው ሊጥለውም ሊያነሳውም የሚችለው ኦሮሞ ብቻ ነው። እና አብይ አህመድ እነሱን ለማስደሰት ብዙ ስራ እየሰራ ነው። ኢትዮጵያውያንን የሚያስከፋ ስራ ማለት ነው። ግን እነሱ ዘመቻ ላይ ናቸው። ጋላው አብይ አህመድ እንደዚህ ነው። ጋላው አብይ አህመድ ምንም ብታደርግላቸው አማራ ቅቤ ስታጠጣው መርዝ ሊያጠጣ የሚፈልግ ነው። በነገራችን ላይ ሐውልቶቻቸው ላይ እብዱም እየዘመተባቸው ነው። መኪናም መንገድ እየጣሰ እየበተናቸው ነው። እና በጣም ደስ የሚል ነገር ነው። ሐውልት የሚባል ነገር ኢትዮጵያ ላይ እንደው የኢትዮጵያ ቄሮም ሆነ ሌላው የኢትዮጵያ ብሔር ብሔረሰቦች ወጣት ሐውልቶች ላይ መዝመት ነው ያለበት። ድንጋይ አያስፈልግንም። በተለይ ቁስል የሚቆሰቁሱ ድንጋዮች አያስፈልጉንም። የሚኒሊክ ድንጋይ ቁስል ነው የሚያስታውሰው ለኢትዮጵያ ሕዝብ። የአፄ ኃይለ ሥላሴ ድንጋይ ቁስል ነው የሚያስታውሰው። መንግስት ይስራ፣ ወጣቱ ያፍርስ። እንደው ይሄ ሐውልት ድንጋይ የተባለን ነገር ወጣት በማፍረስ መንግስት በመስራት ሁከት አያስፈልግም። ታፈርስለታለህ፣ እሱ ይስራ። በንጋታው ሲደክሞ ይተዋል። ድንጋይ አምላኪዎች በአካባቢያቸው ይስሩ። አስፈላጊ ከሆነ ድንጋይ ሱስ ካለብን የጨቋኝ የሚኒሊክ ድንጋይ ተነስቶ በቦታው የመለስ ዜናዊ ድንጋይ መቀመጥ፣ ሐውልት በቦታው የአብይ አህመድ የራሱ ሐውልት መተከል፣ የኃይለ ማርያምም ሐውልት ይተከል፣ ችግር የለው። ግን የነዚህ እንሰሶች የነዚህ አውሬዎች ሐውልት ከየቦታው መነቀል አለበት። በነገራችን ላይ በጎንደር ላይ ጉዳት የደረሰበት የአፄ ቴዎድሮስ ሐውልት እብድ ያደረሰችበት ነው የተባለው። ሌላ አካባቢ ላይ ወይ ትግራይ ላይ ወይ ኦሮሚያ ላይ እብድ እንኳን ጉዳት ቢያደርስበት የሚናገሩት ነገር ሌላ ነው፣ እናውቃለን። ጎንደር ላይ ከሆነ አውቀው ቢያፈርሱት እንኳን ማለት ነው አውቀው አፈረሱት የሚል ዜና ይዘው አይወጡም። በስተት ፈረሰ፣ እብድ አፈረሰችው ምናምን አይነት ዜና ነው። ለምንድን ነው እንደዚህ አይነት ለዘብ ያሉ ዜናዎችን ለኦሮሞ ጊዜ አይሆንም፣ ለትግሬ ጊዜ አይሆንም? እና ኢትዮጵያ የገባችበት ጭንቅ በጣም አደገኛ ጭንቅ ውስጥ ነው ያለችው። ጭንቋም ደግሞ እነዚሁ ሰዎች ናቸው። ጭንቋም ደግሞ እነዚሁኑ ሰዎች ባለማወቅ የሚከተለው ኢትዮጵያዊ ነው። ባለማወቅ አሁን በምን ሂሳብ ነው እነዚህን ጨቋኞች ጉራጌ ከኋላቸው ቆሞ የሚያጨበጭብላቸው? በምን ሂሳብ ያጨበጭብላቸዋል? ምን ስለተደረገለት? በባርነት ስለተሸጠ? እንደ ከብት ስለታየ? በምን ሂሳብ ከነሱ ጋር እንደቆመ አላውቅም። ምን ስላደረጉለት? በነገራችን ላይ የግቤን መንግስት ሲያፈርሱ እነዚህ ሰዎች ጉራጌን ይዘው ነው ያፈረሱት። አፄ ሚኒሊክ ወደ በጅማ በኩል ከማለፉ በፊት
የጅማ መንግስት ንጉስ አባ ጅፋር ለግቤ ንጉስ ለሐሰን እንጃሞ ጅሃድ እናውጅበት የሚል ምክረ ሀሳብ ሲያቀርቡለት ሐሰን እንጃሞ አልሰማቸውም። ሐሰን እንጃሞ ማለት ቀቤና ነው፣ የቀቤና ተወላጅ ነው። ከዛ ጅማ አባ ጅፋር ነገሩን ብቻቸውን ጦርነት መቅጠም ስላላስፈለጋቸው መንገድ ከፈቱለትና ገባ። ጦሩን ይዞ ጉራጌዎችን ከጎኑ አደረገና አጠቃላይ የሀዲያን ሱልጣኔቶች፣ የስልጤውን ሱልጣኔቶች፣ የማረቆን ምናምኑ ሱልጣኔቶች ሲያፈርስ አጼ ምኒልክ ሲተባበሩት የነበሩት እነዚህ ጉራጌዎች ናቸው። መልሶ ደግሞ እንደ ባሪያ ሲሸጣቸው የነበሩት እነዚሁን ጉራጌዎችን ነው። ሌላውም እየታገለ የክብር ሞት ነው የሞተው። ሌላው እየታገለ፣ እነዚህ ግን የእሱ መሳሪያ። አሁን የብርሃኑ ነጋ አያቱ የአጼ ምኒልክ ሰራዊት ጦር መሪ ነበረ። የብርሃኑ ነጋ አያቱ ቦንገር ነው ምናምን ነገር እና ሰው ራሱን ሆኖ መቆም አለበት። ሰው ራሱን ሆኖ መቆም አለበት። ሌሎችን ለመምሰል በምታደርገው ጥረት እኔ የትኛውንም አካል በብሔር ብሔረሰቦች እኩልነትና በቋንቋዎች እኩልነት ከሚያምን ሰይጣንም ቢሆን እስማማለሁ። እኔ ምንም ቢሆን ብሔር ብሔረሰቦች እኩል ናቸው ብሎ የሚያምን ብሔር ብሔረሰቦች ከነቀለማቸው ከነቋንቋቸው ኢትዮጵያዊ ናቸው ብሎ የሚያምን የኔ ወዳጄ ነው። ምንም እንኳን ብጠላው፣ ምንም ቢያጠፋብኝ ማለት ነው፣ ምንም ቢያደርግብኝ ብሔር ብሔረሰቦች እኩል ናቸው፣ ብሔር ብሔረሰቦች ከነቀለማቸው ከነቋንቋቸው ከነ እምነታቸው ኢትዮጵያዊ ናቸው ብሎ ካመነ እኔ በቂ ነው። የአማራን የሽንት ጨርቅ ካልያዝክ ኢትዮጵያዊ አይደለህም። ጎንደርኛ ካልጨፈርክ ኢትዮጵያዊ አይደለህም። ይሄ ሁሉ ነገር እርባና ቢስ ነው የምለው። ከዚህ ነገር ወጥተው ትክክለኛውን አሁን ያለንበትን ነባራዊ ሁኔታ ተረድተው እኩል መራመድ ቢጀምሩ ይጠቀማሉ እንጂ አይጎዱም። ይጠቀማሉ። ሌሎችን ማክበር ያስከብራል። ሌሎችን መናቅና ሌሎችን እንደኔ ካልሆናችሁ ብሎ እንደ ጠላት መቁጠር ለራስ ጠላትን ማብዛት ነው። በአሁኑ ሰዓት በዚህም ብትሄዱ ለአማራ ጥሩ አመለካከት ያለው ኢትዮጵያዊ የለም። ወጥቶ ላይናገር ይችላል። ሁሉም እንደ ጭራጥ ነው የሚያያቸው። ለምንድን ነው? ምን ስላደረጉ? ትናንት አያቶቻቸው የጀመሩትን የወረራ ስርዓት ዛሬ ማስቀጠል ስለሚፈልጉ ሲያሻቸው እዛ አክሱም ድረስ አክሱም የኛ ስልጣኔ ነው ወደ ማለት። በነገራችን ላይ ታሪክ ብሔር ብሔረሰቦችን ትሩፋቶች እየሰረቁ አማራዊ ሲያደርጉ ነው የኖሩት። አሁን ግዕዝ ምንጽፈውና የምንናገረው የእነሱ ፈጠራ አይደለም። በጭራሽ የእነሱ ፈጠራ አይደለም። ማንም ያውቃል። ይጠልፉሃል። አሁን ለምሳሌ በላይ ዘለቀ ኦሮሞ ነው። በላይ ዘለቀን ከኦሮሞ የነጠቁት እነሱ ናቸው። መጻፍ ይችላሉ። ብዕራቸው ስለት አለው። በጣም የሳለ ብዕር ነው ያላቸው። ብዙ በማውራት እንዴት ነው ምን ይላሉ ራሳቸው? አንድን ውሸት ደጋግመ ከተናገርከው እውነት ይሆናል ነው የሚሉት። በላይ ዘለቀ ኦሮሞ ሆኖ ሳለ አማራ አድርገውት ቁጭ ብለዋል። ደግሞ በጣም የሚገርማችሁ ነገር በላይ ዘለቀን የሰቀለው አጼ ኃይለሥላሴ ነው። በላይ ዘለቀን የሰቀለው አጼ ኃይለሥላሴ ነው። በላይ ዘለቀም አጼ ኃይለሥላሴም ዘራቸው ከነሱ አይደለም። ዘራቸው ከነሱ ሆነ አልሆነ ጣጣ የላቸውም። ሲጀመር የነሱ ዘር የለም። የአመለካከት ስብስቦች እንጂ የዘር ስብስቦች አይደሉም እነሱ። ለዚህም ማስረጃ እነ ደመቀ ዘውዱ ማስረጃ ናቸው። የዘር ስብስብ አይደለም አማራነት፣ የአመለካከት ስብስብ ነው። አንድ አይነት አመለካከቶች የተሰበሰቡበት፣ ጨቋኝ አመለካከቶች የተሰበሰቡበት ስብስብ ነው፣ ማህበር ነው። እንደ ብሔር አልቆጥረውም እኔ። አንተ ከየትኛውን ብሔር ተፈጠር፣
አመለካከት እንደነሱ ከሆነ ይቀበሉሃል። የጨቋኞችን አመለካከት ከደገፍክና ዳግም እንዲቀጥል የምትፈልግ ከሆነ አንተ አማራ ነህ ማለት ነው። ዛሬ ደመቀ ዘውኑ በእናቱ ትግሬ በአባቱ ትግሬ ሆኖ ዛሬ አማራ ነው። አመለካከት ነው የሚፈልጉት እነሱ እና መስፍን ፈይሳ ሮቢንም ብታዩት እናቱም አባቱም ኦሮሞ የራሱ አመለካከት አማራዊ ስለሆነ በእነሱ ይደገፋል። እና ኢትዮጵያን ለመውደድ የተወለድክበትን ቤተሰብህን መጥላት አይጠበቅብህም። ቤተሰብ እኮ ነው። እኔ ቤተሰቤን ሳልወድ ሰፈሬን አልወድም። ሰፈሬን ሳልወድ ወረዳዬን አልወድም። ወረዳዬን ሳልወድ ዞኔን አልወድም። ዞኔን ሳልወድ ቀበሌ ብሔሬን አልወድም። እንደዛ ነው ማሰብ ያለብን። ያንን ሁሉ ሳይወድ ኢትዮጵያን ዘሎ ወዳለው ካለ እሱ ችግር አለበት ማለት ነው። እና ኢትዮጵያችን በጣም አስቸጋሪ ሁኔታ ውስጥ ነው ያለችው። ያችን ሀገራችንን ለማቅናት እነዚህን ሰዎች ማስተማር መጀመር አለብን። ኢትዮጵያዊነትን እንዲማሩ ሁሉም ኢትዮጵያዊ ሊወተውታቸው ሊያስተምራቸው ከነችግራቸው ሊያስተምራቸው ይገባል። ኢትዮጵያዊነት ማለት እኮ ትግሬነት ነው። ኢትዮጵያዊነት ማለት እኮ ኦሮሞነት ነው። ኢትዮጵያዊነት ማለት እኮ ሶማሌነት ነው። ከነቀለሙ ከነምኑ የተቀበልከው ብሔር ብሔረሰብ ሁሉ ኢትዮጵያዊ ነው። የትግሬው ቀለም ትግሬ የሚፈልገው ነገር አንተን ይወክላል። ያው በሆነ አጋጣሚ ትግሬዎች ብቻቸውን ኢትዮጵያን ወክለው ቢሄዱና ትግራይን ወከሉ ብዬ አይደለም፣ ኢትዮጵያን ወከሉ ነው፣ ኢትዮጵያውያንን ወከሉ ነው። ምክንያቱም የትግሬ ነገር የኔ ነው፣ የኦሮሞ ነገር በተዘዋዋሪ ኢትዮጵያዊ ነኝ ስትል እኮ ትግሬ ነኝ ማለት እኮ ነው። በተዘዋዋሪ ኢትዮጵያዊ ነኝ ስትል እኮ ኦሮሞ ነኝ ማለት ነው። ኢትዮጵያዊ ነኝ ስትል ሶማሌ ነኝ ማለት ነው። ከብሔር ባሻገር ስልጤ ነኝ ስል ስልጤ ብቻ ነኝ እኔ። ኢትዮጵያዊ ነኝ ስል ግን ሲዳማም ነኝ። ኢትዮጵያዊ ነኝ ስል ኦሮሞም ነኝ። ኢትዮጵያዊ ነኝ ስል ምንድን ነው ትግሬውም ነኝ። እኔ የኢትዮጵያዊነት ትርጉሙ ራሱ አልገባቸውም። ኢትዮጵያዊ ነኝ ስል ስልጤ ነኝ። አሁን አንድ ሰው ኦሮሞ ነኝ ካለ ኦሮሞ ብቻ ነው። ኦሮማዊ ነኝ ካለ ኦሮሞ ብቻ ነው የሚሆነው። ከኦሮሞነት አልፎ ደግሞ እኔ ኢትዮጵያዊ ነኝ ካለ ሲዳማም ነው፣ ሶማሌም ነው፣ ሁሉም ነው ማለት ነው። ስለዚህ ኢትዮጵያዊነትን እንዲያውቁት ማስተማር አለ። አሁን እነሱ አይናቸውን በጨው አጥበው ኢትዮጵያዊነትን ለኛ ሊያስተምሩን ይቃጣቸዋል። ኢትዮጵያዊነትን ከኛ መማር እንጂ እኛን የማስተማር ብቃት የላቸውም። ኢትዮጵያዊነትን ከኛ በላይ የተረዳት የለም። እነሱ የሚፈልጓት ኢትዮጵያ ደግሞ ምናልባት ኢትዮጵያ ከጠፋች በኋላ ትመጣ እንደሆን አላውቅም። እነሱ የሚፈልጓት ኢትዮጵያ በጭራሽ አትመጣም። አንተ አሸባሪ የሚል አለ። ያው እንግዲህ ጭንቆፊያ ያየ አሸባሪ ከኮፊያውያ ነው አይደል? በነገራችን ላይ ሀናን ጉራጌዋ አሸባሪ ሀቅ ሲነገራችሁ አሸባሪ። እኔ እኮ በአሁኑ ሰዓት እውነት ስጽፉ ማለት ነው ያረጀ የፈጀ ነገር በቃ የተውነውን ነገር አንተ የወያኔ ተላላኪ የለም፣ እንደዚህ አይነት ነገር የለም። አንተ እንዳሻ እንድትቀዝን የወያኔ ተላላኪ እባላለሁ ብሎ ዝም ስትቀዝን ዝም የሚል የለም። ቅዘናምነ ቅዘንህን መቅዘን በየመንገዱ መቅዘን ማቆም አለብን የምንልህ ቅዘንህን መቅዘን በየመንገዱ እየቀዘንክ ያለውን ቅዘን ማቆም አለብህ ብለን እንልሃለን። ያንተን ስም የማጥፋት ስም የማውጣት ጉዳይ ፈርተን ስትቀዝን በየመንገዱ የምንተውህ ነገር የለም። ወያኔን እኛ የታገል ነው የኢትዮጵያ ሕዝብ የታገለው ለማጥፋት ወይም ደግሞ ወያኔን አጠቃላይ እናንተ እንደምትሉት ተነስ ትግሬን ግደል ተነስ እንደዛ ነበር የእናንተ ትግል። ዛሬም ድረስ እንደዛ ነው። እንደዛ አይደለም። ትግሬ የሚፈልገውን ነገር የራሱ የሆነን ነገር የሚገባውን ብቻ ይዞ እንዲወጣ ነው። ከኢትዮጵያ ትግሬ ማግኘት ያለበትን ብቻ እንዲያገኝ ከማግኘት ከሚገባው በላይ እያገኘ ነበረ። ያንን ለማስጠበቅ ደግሞ ኢትዮጵያውያንን እየበደለ ነበረ ወያኔ በሚል የኢትዮጵያ ሕዝብ ታግሎታል። ቄሮ ታግሎ
በፌዴራል ደረጃ የሚገባው እንዲሰጠውና ከዛ የማይገባቸውን ወደ መቀሌ ይሰዷል። አለቀ። ከዛ ውጪ ግን ትግሬን ለማጥፋት የተደረገ ትግል የለም። ትግሬን ለማጥፋት የተደረገ ትግል የለም። እናንተ ስታጣሩት የነበረውን ትግል ጥሪ እናውቀዋለን። ተነስ ትግሬን ግደል፣ ባለበት ሱቁን ዝረፍ